Youths need this rap. ዛሬው ይለያል። ዕለተ ሐሙስ ረፋዱን የጥቁር ገበያ የሐዋላ ዋጋ በከፍተኛ ሁኔታ ወደ ላይ ወጥቶ እየተዘረዘረ ይገኛል። ከአንድ የአሜሪካን ዶላር ላይ ከ7 ብርና ከ8 ብር በላይ ጭማሪ ማሳየቱን ነው የተለያዩ ድረገጾች እየዘገቡ የሚገኙት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኡስሚ ቤዝሬት የዩቲዩብ ቻናል ቤተሰቦች አድማጭ ተመልካቾቻችን በመላው ዓለም የምትገኙ ሁሉ ከያላችሁበት ቦታ ሰላም መልካሙን ተመኘው። የ12 ሀገራት የጥቁር ገበያ የምንዛሬ ዋጋ ዝርዝርና የዋጋ ተመን ሙሉ መረጃና ዝርዝር ላስደምጣችሁ ተከስቻለሁ። 12 ሀገራት በሚባል ደረጃ ከፍተኛ የሆነ ጭማሪ አሳይተዋል። ምን ይሄ ብቻ የባንኮች የምንዛሬ ዋጋ ተመንም ተጨምሮበታል። ስንት የተዘረዘረ ይገኛል? በባንኮች በንግድ ባንክ ስንት የተዘረዘረ ይገኛል? ከፍተኛውን ዋጋ የሚሰጠው ባንክ የትኛው ባንክ ነው? አብረን እናያለን። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። መረጃችን ስንሸጋገር በቀዳሚነት የምናየው የጥቁር ገበያን የምንዛሬ ዋጋ ተመንን በተመለከተ ይሆናል። የመረጃ ምንጫችን ኢትዮጵያን ብላክ ማርኬት .com በድረገጹ እንዳስነበበው ከሆነ 100 የአሜሪካን ዶላር 16881 ብር እንደሚሸጥና አንድ የአሜሪካን ዶላር 168 ብር ከ81 ሳንቲም እንደሚሸጥ፣ በዚህም ትላንትና ካደረስናችሁ የጥቁር ገበያ ምንዛሬ ዋጋ ጋር ሲነጻጸር ከፍተኛ የሆነ ጭማሪ ማሳየቱን አሁናዊ የጥቁር ገበያ መረጃ ያመለክታል። በንግድ ባንክም በተመሳሳይ ጭማሪ አሳይቷል። በዚህም አንድ የአሜሪካን ዶላር 146 ብር ከ59 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ አንድ የአሜሪካን ዶላር 148 ብር ከ35 ሳንቲም በመዘርዘር ላይ ይገኛል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ ሂጅራ ባንክ አንድ የአሜሪካን ዶላር 148 ብር ከ47 ሳንቲም እየዘረዘረ እንደሚገኝ የወጣው መረጃ ያመለክታል። በመቀጠል የምናየው ዩሮን በተመለከተ ነው። በጥቁር ገበያ 100 ዩሮ 19572 ብር እንደሚሸጥና 1 ዩሮ 195 ብር ከ72 ሳንቲም እየተዘረዘረ ይገኛል። በንግድ ባንክ 1 ዩሮ 170 ብር ከ17 ሳንቲም በመዘርዘር ላይ ይገኛል። እንዲሁም በአቢሲኒያ ባንክ 172 ብር ከ29 ሳንቲም በመዘርዘር ላይ ይገኛል። በሂጅራ ባንክ 1 ዩሮ 171 ብር ከ97 ሳንቲም በመዘርዘር ላይ ይገኛል። ዩሮን በተመለከተ ከፍተኛውን ዋጋ እየሰጠ የሚገኘው ባንክ አቢሲኒያ ባንክ ነው። የስዊዝ ፍራንክን እናስከትላለን። እና ዕለታዊ የጥቁር ገበያ መረጃ እንደሚያመለክተው ከሆነ 100 የስዊዝ ፍራንክ 21100 ብር እየተሸጠ እንደሚገኝና አንድ የስዊዝ ፍራንክ 211 ብር እየተሸጠ እንደሚገኝ በሀገራችን ኢትዮጵያ ያለውን የጥቁር ገበያ መረጃ የሚዘግበው ድረገጽ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። በመቀጠል ካናዳን ዶላር ነው ያለን። 100 ካናዳን ዶላር 12065 ብር እንደሚሸጥና አንድ ካናዳን ዶላር 120 ብር ከ65 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። የአውስትራሊያን ዶላር ነው ያለን። 100 የአውስትራሊያን ዶላር 10975 ብር እንደሚሸጥና አንድ የአውስትራሊያን ዶላር 109 ብር ከ75 ሳንቲም እየተሸጠ ይገኛል። በመቀጠል የምናየው ቻይና ዩዋንን ነው። 100 የቻይና ዩዋን 2369 ብር እንደሚሸጥና አንድ የቻይና ዩዋን 23 ብር ከ69 ሳንቲም እየተሸጠ እንደሚገኝ የወጣው መረጃ ያሳያል። ፓውንድ ስተርሊንግ እናስከትላለን። 100 የፓውንድ ስተርሊንግ 22535 ብር እንደሚሸጥና 1 ፓውንድ ስተርሊንግ 225 ብር ከ35 ሳንቲም እየተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት .com በድረገጹ አስነብቧል። እንዲሁም በንግድ ባንክ 1 ፓውንድ ስተርሊንግ 192 ብር ከ44 ሳንቲም በመዘርዘር ላይ ይገኛል። አንድ የስዊዝ ፍራንክ በንግድ ባንክ 180 ብር ከ82 ሳንቲም በመዘርዘር ላይ ይገኛል። የኩዌት ዲናር በንግድ ባንክ 469 ከ65፣ የቻይና ዩዋን 20 ብር ከ19፣ ዩናይትድ አረብ ኤሚሬትስ ዲርሃም በንግድ ባንክ 39 ብር ከ92 እንዲሁም የሳዑዲ ሪያል በንግድ ባንክ 39 ከ08 እየተዘረዘረ ይገኛል። ከዚህም ጋር ተያይዞ ፓውንድ ስተርሊንግን በተመለከተ በሂጅራ ባንክ 197 ብር ከ28 ሳንቲም በመዘርዘር ላይ ይገኛል። በአቢሲኒያ ባንክ 198 ብር ከ38 ሳንቲም በመዘርዘር ላይ ይገኛል። የስዊዝ ፍራንክ በአቢሲኒያ ባንክ 185 ብር ከ45 ሳንቲም በመዘርዘር ላይ ይገኛል። በመቀጠል የምናየው ወደ አረብ ሀገራት እንሸጋገርና የአረብ ሀገራትን እናያለን። በቅድሚያ የኩዌት ዲናርን እናያለን። 100 የኩዌት ዲናር ወቅታዊና ዕለታዊ ጥቁር ገበያ መረጃ እንደሚያመለክተው ከሆነ 55000 የኢትዮጵያ ብር እንደሚሸጥና አንድ የኩዌት ዲናር 550 ብር እየተሸጠ እንደሚገኝ፣ በዚህም ከትላንቱ መረጃ ጋር ሲነጻጸር ከፍተኛ የሆነ ጭማሪ አሳይቷል። የኢማራቶችን ዲርሃም እናያለን። 100 የኢማራቶች ዲርሃም 4596 ብር እንደሚሸጥና አንድ የኢማራቶች ዲርሃም 45 ብር ከ98 ሳንቲም በዚህም ከትናንትናው መረጃ ጋር ሲነጻጸር ከፍተኛ የሆነ ጭማሪ አሳይቷል። የሳዑዲ ሪያል እናስከትላለን።
100 የሳዑዲ ሪያል 4501 ብር እንደሚሸጥና አንድ የሳዑዲ ሪያል 45 ብር ከ01 ሳንቲም እንደሚሸጥ መረጃው ያሳያል። ከፍተኛውን ዋጋ እየሰጠ የሚገኘው ባንክ የትኛው ባንክ ነው የሚለውን ስንመለከት ሂጅራ ባንክ ነው። በዚህም አንድ የሳዑዲ ሪያል 42 ብር ከ35 ሳንቲም እየዘረዘረ ይገኛል። አንድ የኢማራቶች ድርሃም በሂጅራ ባንክ 43 ብር ከ78 ሳንቲም እየዘረዘረ ይገኛል ሂጅራ ባንክ። በመቀጠል የምናየው የባህሬን ዲናርን በተመለከተ ነው። 100 የባህሬን ዲናር 44700 ብር እንደሚሸጥና አንድ የባህሬን ዲናር 447 ብር እየተሸጠ ይገኛል። የጆርዳን ዲናር እናስከትላለን። 100 ጆርዳን ዲናር 23800 ብር እንደሚሸጥና አንድ የጆርዳን ዲናር 238 ብር እየተሸጠ እንደሚገኝ የወጣው መረጃ ያሳያል። በመቀጠል የኦማን ሪያል እናያለን። 100 የኦማን ሪያል 43897 ብር እንደሚሸጥና አንድ የኦማን ሪያል 438 ብር ከ97 ሳንቲም የተሸጠ እንደሚገኝ ኢትዮጵያን ብላክ ማርኬት ዶት.ኮም በድረገጹ አስነብቧል። የ12 ሀገራት የጥቁር ገበያ ምንዛሬ ዋጋ ዝርዝርና የባንኮች መረጃ ይህን ይመስላል። የጥቁር ገበያ በከፍተኛ ሁኔታ ጭማሪ አሳይቷል። የባንኮች መረጃ በተወሰነ መልኩ ጭማሪ አሳይቷል። ለሀገራችን ሰላም መልካሙን ተመኘው። በሌላ ቪዲዮ እስክንገናኝ ቪዲዮአችን ላይክ፣ ሼር ማድረጋችሁን አትርሱ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልን። ብዙ የሆኑ ስራዎችን የምንሰራበትን የዩቲዩብ ቻናል ሰብስክራይብ ያደረጋችሁ የዶል ምልክቱን በመጫን ቤተሰቡን ተቀላቀሉን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።